ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ስራችን ግን አይቋረጥም። ገና እናፈርሳለን፣ ገና እንገነባለን። ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ። ገና ብዙ ስራ ይጠበቅብናል። ገና ስንት ሌባ ያለ እንዴት ይሆናል እሱ? አድር ወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ግጭት አለ፣ አላስፈላጊ መገዳደል አለ። ግን መከላከያና ፖሊስ አንድ ላይ ያደረገው ነው። ስትለምኑ ይቅር እንነጋገር አይደካማ ስለሆነ ነው ይላሉ። 3 ክላሽ ይዘው ውር ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆነጠጡ ደግሞ ጄኖሳይድ ነው። አንተ ስትገል ጄኖሳይድ ካልሆነ እኔ ስገል ጄኖሳይድ ሊሆን አይችልም። መግደል መተው ነው መፍትሄው። አንገዳደል፣ ቁጭ ብለን እንነጋገር ሲባል ዝግጁ መሆን ካልቻል አንዴ ከገባንበት በኋላ ጦርነት ባለጌ ነገር መልክ የለውም፣ አስቀያሚ ነው። ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ። ገና ብዙ ስራ ይጠበቅብናል። ገና ስንት ሌባ ያለ እንዴት ይሆናል እሱ? ገብቶን ነው የበለጸገች ኢትዮጵያ ለመፍጠር የምንሰራውና የሚያቆመው ኃይል የለም። ሊንደፋደፍ ይችላል፣ ሊያንኳስስ ይችላል፣ ሊያዛባ ይችላል፣ ሊሞክር ይችላል። ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ግጭት አለ፣ አላስፈላጊ መገዳደል አለ። ግን መከላከያና ፖሊስ አንድ ላይ ያደረገው ነው። ምታርስ ረስ፣ ምትነግድ ነግድ፣ ኢንዱስትሪ ማስፋፋ የፓርቲውና የመንግስት ዋነኛ አጀንዳ አድርገህ የሥራህን ድካም በሱ መሸፈን አታስብ። መረጃ ካለ አግዝ፣ ሐሳብ ካለ አግዝ። እንደው ዋናው ጉዳይ ግን እሱ ነው አትበል። ተቋም ማኔጅ ያደረገው ነው። ደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያ ውስጥ እርስ በርስ መባላት፣ መጠላላት፣ መገፋፋት፣ መፈናቀል መቆም አለበት። አደገኛ ነገር ነው። ከዚያ በላይ እንዳንወነጨፍ እያደረገን ነው። ግን ሁሉ አጀንዳ እሱ ብቻ ነው አይደለም። እሱ እንዲሆን የሚፈልጉት ተልዕኮ አላቸው። ኢንፊልትሬተር ናቸው የተላኩ ሰዎች። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወሰናችሁ፣ የወርልድ ባንክ ብድር አስወሰናችሁ። ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከዕዳ ወደ ምንዳ ያሸጋገረ? ዶላር በሚመለከት ኤክስፖርታችን ችግር አለበት። አብዛኛው በኮንትሮባንድ ነው የሚወጣው። በቂ ዶላር አናመነጭም። ፍላጎታችን ደግሞ ትልቅ ነው። የሀገር ውስጥ ምርት መጠቀም ላይ እንደ ማህበረሰብ ይቀረናል ገና። በዚያ ምክንያት የዶላር ፍላጎታችን ከፍተኛ ነው። ይሄ ጉዳይ እንደ ቻሌንጅ ይታያል። ምንም እንኳን የበለጸገች የተለወጠች ሀገር መፍጠር ብንፈልግም ችግሮች ደግሞ አሉብን። ጠንካራ ጎንስ አሉ፣ ይታወቃሉ። እነሱ መግለጽ አያስፈልግም፣ መተው ይሻላል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። 100% እውነት ነው። ከዚህ ወጣችሁ 5 ደቂቃ ወክ ብታረጉ ሽንት ቤት የምታገኙት ልክ እንደ ከተማ ውስጥ እንዳለ ቆሻሻ ቦታ እንደዛው መሄድ አትችሉም። በጣም የቆሸሸ በጣም የሚያስጠላ ግቢ ነው። ስራችን ግን አይቋረጥም። ገና እናፈርሳለን፣ ገና እንገነባለን። የሚቋረጥ ነገር መስሎት የሚያስብ ሰው ካለ ደጋግሞ ማሰብ ይኖርበታል። አዲስ አበባ አፍሪካ ላይ ካሉ ከተሞች ገና ነች። አሁን እንኳን ከዓለም ከአፍሪካ ገና ነች። ገና ሲጀመር የሚቆም ስራ መኖር የለም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ለተለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይም። አንዳንዱን ቸል ብሎ ማለፍ ያስፈልጋል፣ መስከን ያስፈልጋል። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት። የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣
ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው፣ ድንገት ሊናከሱ ይችላሉ፣ አሁን ቶሎ ካልቀጨናቸው ከሚል እሳቤ ሜሴጅ ሳይሆን ሲጋራዋ ላይ ነው የነበረው፣ ኮሜንቱ እዛ ላይ ነው የነበረው። ይህ እንግዲህ ምን ያክል የእኛ ሰው ችግር ሊፈጥር ስህተትን እንደሚጠብቅብህ ቢያንስ እኮ የሾፌሩ ነው እኳ ብሎ ሰው አያስብም። እኔ አልሐምዱሊላህ ሲጋራ አላጨስም፣ መጠጥ አልጠጣም። እነዚህ ሱስ የሚያስይዙ ነገሮችን ተጠቅሜ አላውቅም። ሰውን እንዲጠቀም ሪኮሜንድ አላደርግም፣ ሱሰኛ መሆንም ስለማልፈልግ እና ምን ልፈልጌ ነው የኛ ሰው በትንሽ ነገሮች ስምህን ለማጥፋት ለማጠልሸት ነገሮች አንተ የምታደርገው ነገር ብቻ መጥፎ እንደሆነ ነው የሚያስበው። ግን ውስን ሰው ነው 10%። ለምሳሌ እኔ ቲክቶክ አሁን ኦልሞስት 2.8 ፌስቡክ ወደ 1 ሚሊዮን ኢንስታግራም ሊንክደን ምናምን ጋር ወደ 4 ሚሊዮን ፎሎወርስ አለኝ። እዚህ ውስጥ 10% ወይ 5% ዝም ብሎ ይጠላሃል። መጥፎ ነገር እኮ አድርገህ አይደለም። ወላሂ እኔ ሰው አጭበርብሬ አላውቅም ቴዲ። የግለሰብ ብር አጭበርብሬ አላውቅም። የመንግስት ነገር አጭበርብሬ አላውቅም። ሙስና ውስጥ ገብቼ አላውቅም። ተጠንቅቄ ሽቶዬን እየተቀባው መኖር ሰው ነኝ። ምንም ነገር ውስጥ መግባት አልፈልግም። ግን መንግስቴን እወዳለሁ። ይሄ ደግሞ መብት ነው። እኔ እና መለለ ፈልግ እግዚአብሔር በነገራችን እግዚአብሔር ምስክሬ ነው። እኔ ያልሆነ ነገር ሆኗል ምናምን ብዬ አልነግራችሁም። ነገ ታፍሩብኛላችሁ። መንሱር ጀማል የሚናገረውን ነው። በማንኛውም መንገድ ፈትኑት፣ አግኙት። እኔ ከምናገራችሁና እሱ ከሚናገረው የተለየ ነገር አታገኙም። እግዚአብሔር ምስክሬ ነው። ስላለህ አይደለም። በጣም ብዙ ሰዎች የሚነግሩ ትክክለኛ የምትናገረውን ባህሪ ነው የምትናገሩ። ያው እና ቡርኪና ፋሶ ነው ያለሁት። ኢንሻአላህ ባይ ኔክስት ዊክ ወደ ኢትዮጵያ እሄዳለሁ። ረመዳን እንደገባ ከተወሰነ ቀን በኋላ እሄዳለሁ። ያው እዚህ ታቅለ የሆነ ሀገር ሂደህ ፕሮግራም አድርገህ የሆነ ስራ ለመስራት ስትሄድ፣ በተለይ ደግሞ ትንሽ ከፍ የሚል ቢዝነስ ለመስራት ከፈለግ ራስህ በአካል መሄድ አለብህ። ፕሮፖዛል የሚፈልግ ነገር አለ፣ ብዙ ነገር አለ። ሳይቶቹን ሄደህ ብዙ ስራዎች አሉ ብቻ እና እነዛን ጉዳዮች በአካል መተህ ነው አይተህ ሁሉን ነገር ጨርሰህ መሄድ ያለብህ እና ከሀገር ወጣ ዘርፎ ወጣ አጭበርብሮ በቃ የማይባል ነገር የለም። የማይባል ነገር የለም። የማይባል ነገር የለም። መታል አሁን ይኸውላችሁ ምን መሰላችሁ፣ አንድ ነገር ማወቅ ያለብን ሁላችንም ከጀርባችን ምን እንደሚወራ አላውቅም። ሰዎች ከጀርባው ታወራላችሁ። እጸጽ ላውጣ ካለን ደግሞ ለምሳሌ እጸጽ ላውጣ ካለ ኦሬንጅ እና ብርቱካንማ እንዴት አብረን ለበስክ አብሮ አይሄድም ብሎ እጸጽ ሊያወጣብህ ይችላል ሰው አለባበስህ። አሁን ፖይንቱ ምንድን ነው? የጉዳዩ ባለቤቱ መጥቷል። ኮመንት ላይ የምጽፉ ሰዎች አላችሁ። ላይ በገባን ቁጥር ወይ እሱ ጋርም እየገባችሁ የምጽፉ ሰዎች አላችሁ። እናንተ የምትሉትን ልጠይቀው የሚናገረውን ስም። ፊንቴክ ምንድን ነው? ከዚህ ጋር የተያዘ ነገር አንተ የምታውቀው ምንድን ነው? ፊንቴክ የሚሉት ምንድን ነው? ፊንቴክ የሚሉት ፊንቴክ የሚባል ተቋም ኢትዮጵያ ውስጥ መጣና በ950 ሺህ ብር መኪና ይሸጣለሁ አለ። ኦኬ መኪና ይሸጣለሁ ሲል እንደ ማንኛውም ሰው በሬዲዮ በቴሌቪዥን በተለያዩ ማስታወቂያዎች ሰማው። ከዛ በኋላ የድርጅቱ የኮሚኒኬሽን ክፍል ዲፓርትመንት መንሱር እንደዚህ አይነት ስራ እየሰራን ነው፣ እዚህ ቦታ ላይ ይህን ያክል መኪና አስረክበናል፣ አሁን ደግሞ ስካይላይት ላይ ይህን ያክል መኪና ልናስረክብ ነው፣ ብዙ መኪኖችን ልሸጥ ፕላን አድርገናል፣ አንተ ሙስሊም ነህ፣ ወለድ ያለበት ስራ ውስጥ አትገባም፣ የማየው ነገር ውስጥ ስለማትገባ ይህንን ስራ አብረን እንስራ ብሎ ፕሮፖዛል አቀረበልኝ። ማስታወቂያ እንሰራ ማለት ነው። ከዛ በኋላ ማስታወቂያ እንደሚሰራ ማስታወቂያ ሰራ። ማንም ሰው እንደሚሰራ ፍቃድ እንዳለው አይቼ፣ ከዚህ በፊት ለግለሰቦች እንዳስረከበ አይቼ፣ ቁልፍ እንደሰጠ አይቼ፣ ከኔ በፊት እኮ 100 በላይ መኪና አስረክበዋል። ከዛ በኋላ ኦኬ እንደዚህ ከሆነ በ950 ሺህ ብር ማመሸጥ ከቻላችሁ ትውልድንም የሚጠቅም ነገር ነው፣ የብዙ ሰው የስራ እድል መክፈት ስለሚችል እንሰራለን ብዬ ተፈራርሜ ፈቃዳቸውን ኮፒ አድርጌ ቲን ነንበራቸውን መስቻ ደንባቸው ፈቃደ ሁሉም ነገራቸውን ይዤ በጠበቃዬ ተፈራርሜ ወደ ስራ ማስታወቂያ መስራት ጀመርኩ። እዛ ውስጥ አሁን ሰው የተሸወደው ምንድን ነው? ማስታወቂያ ስትሰራ የማንም ሲሆን የእኛ እያልክ ነው የምታወራው፣ የእኛ ድርጅት ብለህ ነው የምታወራው መቼም እንጂ የእኛ ስትል ሰው የኔን አድርጎ ነው የወሰደው።
ችግሩ እዚህ ላይ ነው አሁን ሰው የሚሸወደው። እና ማንኛውም ማስታወቂያ የሚሰሩ ሰዎች፣ ትላልቅ ሰዎች እኔ ገብቼ በ3 በ4ኛ ወር ላይ ደግሞ በጣም እውቅና ያላቸው ትላልቅ የሚባሉ የማስታወቂያ ስራ የሚሰሩ ወደ 6-7 የሚሆኑ መጥተው እንደኔው እነሱ መኪና መስጠቱን አይተው ፕሮሞሽኑን አይተው መስቀል አደባባይ ላይ እኮ አገር ምድሩ ሞልቶ ነው አስረክቤ የነበረው። ኦኬ ማስታወቂያ ሰሩ። ሪፖርተር ጋዜጣ ሳይቀር ኢትዮጵያ ውስጥ ያሉ ኤፍኤም ሬዲዮዎች ከ10 በላይ ወደ 11 የሚሆኑ ሳይቀሩ ማስታወቂያን እንደኔ ከነሱ የተለየ ነገር የለኝም። እኔ አሁን እዚህ ውስጥ ግን በቅርበት እኔን ስለሚያዩ እዚህ ጋር ሰዎች ከዛ ጋር ያገናኙና የማይናገሩት የማያወሩት ነገር የለም።